ዛሬ የምናየው ባክላይት ተቃጥሎ ነው። ከስተመራችን ቤት ድረስ ሄደን እንሰራለን ነው። ሴንሰሩም እየበራ ነው። ቲቪው አጋጣሚ ተርፏል እንጂ በሻማ ሊቃጠል ነበር። ከስር እንደምታዩት ሁለት ቦታ ቀዳዳ አድርጓል ማለት ነው። ግን እንደምንም ሆኖ ቁልፉ ተርፏል። ቢጫ ነገር ይታያችኋል መሰለኝ። ስታብላይዘር አለ ማለት ነው። እንደ እድል ሆኖ አይ ስታብላይዘር አይቆጣጠርም። ቦርድ ብቻ ቲቪውን እንፈተዋለን ማለት ባክላይት ቼክ እናደርጋለን። በምናይበት ጊዜ ቦርዱም ይነሳል፣ ሳውንድም ይኖረዋል ማለት ነው። እንደዛ በሚያጋጥምበት ጊዜ ብዙ ጊዜ ባክላይት በሚቃጠልበት ላይፍ ታይም አለው። ላይፍ ታይም በሚያበቃበት ጊዜ ሙሉ ባክላይት ነው መቀየር ያለበት። በከፊል የሚቀየር ነገር ብዙ ጊዜ አይቆይም። ሳምንት 2 ወር ድረስ ቢቆይ ነው እንጂ ብዙ ጊዜ አይቆይም። ባክላይት የምንላቸው እነዚህ ናቸው። ምስል እንደምታዩት ማለት ነው። እዛ ሙሉ ቲቪ ሙሉ ቲቪውን ፈትቼው ትላረግ ነው። በረሮችን በብዛት ነው ነበር። ሙሉ ቲቪ ነው የምናጸዳለት በዛው ማለት ነው። ሙሉ እንደምታዩት ነው እንጂ ቀድሜ ስላጸዳሁት ነው እንጂ ብዙ ነበረው እና ሙሉ ስክሪን እናነሳለን። ስክሪን አንስቼው ነው ደድሎ ነው ተርፎ ነው እንጂ ይቃጠል ነበር እሳቱ ማለት ነው። እንደምታዩት ሁለት ባክላይት አለው። 32 ኢንች ነው። ሙሉ ባክላይት ነው የምንቀይርለን ማለት ነው። የምትፈልጉ ካላችሁ ደውሉልኝ፣ ስልኬን አስቀምጥላችኋለሁ። በመቀጠል ያው ሙሉ በረሮ ስለነበር ውጭ ላጸዳ አውጥቼው ሙሉ በረሮ መቀየር ስላለበት ሙሉ ባክላይት መቀየር አለበት። ደውሉልኝ።